ሰላማችሁ የበዛ ይሁን። እንዴት ናችሁ? ዛሬ የሚደንቅ ቪዲዮ ይዤላችሁ መጥቻለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የማርያምን ስዕል ሰዎች ከሷ ስዕል ላይ እንባ እየቀዱ ጸበል ማድረግ ጀምሯሉ። ይሄ ሁሉ ደግሞ በኢየሱስ ክርስቶስ የተሰራውን ስራ ለማድበዝበዝ ለመሸፈን የሚሰራ ስራ ነው። ወንጌል ብቻውን ያድናል። ለስጋ ለመንፈስ ለነፍስ ፈውስ ኢየሱስ ነው። ስለዚህ የነፍስ የስጋ ፈውስ ኢየሱስ ነው። በኢየሱስ ክርስቶስ ያመነ ሰው በእርሱ ቁስል ይፈወሳል። ስለዚህ የእርሷ ስዕል የሚባል ነገርም የለም። የእርሷ ደግሞ ስዕል ያለቅሳል የሚል ተረትን ድግምትን ከኢትዮጵያ ምድር እየተቃወማችሁ ይህንን ማጥፋት አለባችሁ። ወንጌል መስበክ አለባችሁ። ይህንን ቪዲዮ ለብዙዎች እንዲደርስ ሼር አድርጉ። ወዳችኋለሁ። ተባረኩ። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። 3 አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ ያለው እኔን እንዳትጠይቁ አመስግኑ እግዚአብሔር ሰጥቻለሁ ለማለት ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። እኛ ግን ይሄን ሁሉ እንኳን እዛም አይሰጥም። እዛ አንድም ነው የሚሰጣችሁ። እሳቸው ግን በእውነት ወይዘሮ አመለወርቅ አመሰግናለሁ። የቀርሜሎስ አስጎብኚ ድርጅት 50ም 60ም እንደዚሁ አባታችን እየላኩ አምጥቻለሁ። ላልደረሰ ካስፈለገ በርሜል ጠበል ላይ ተጨምሮ ተሰልፎም ቢሆን እንዲወስድ አደራ ላለው እግዚአብሔር አምላክ ከሁላችን ጋር ይሁን። አመስግኑ አመስግኑ አመስግኑ። ከስዕለ ማርያም ላይ ጠብ 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 እያለ የሚወርደው ፈዋሽ ወዝን ያለ መታከት የሚልኩልን ታላቅ አባት ናቸው። አመስግኑልን። ይደርሳቸዋል። ካንሰር አይሉት ሚና የዚህ ዓለም በሽታዎች ሁሉ በፊቷ የወደቀ ሆነ የተቀደሰ ወዝን የምታፈስ የድንግል ማርያም ስዕል ናት። ክብር ለእመቤታችን። እና በጠበል ተባርኮ 15000 ተዘጋጅተዋል። ደስ ይበላችሁ። 15000 እናንተ ደግሞ ቤታችሁ በጠበል እየበረዛችሁ ከኪዳነ ምሕረት ጠበል ጋር ያበዛችሁ ብትጠጡት ብትተባበሱት ድንግል ማርያም ሰንኮፉን በሽታውን ሁሉ ነቃቅላ ታርቅላችኋለች። ደስ ይበላችሁ፣ ደስ ይበላችሁ።